ጽጌሬዳ ልታገባ ተስማማች። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ሰላም እግዚአብሔር በያላችሁበት ብዝት ይበልልኝ። እንዴት ናችሁ ወዶቼ? ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የእውነት ጽጌሬዳ ዋጋ እየከፈለች ነው። ምንም በማታውቀው በነነብዩ እዳ ጽጌሬዳ ዋጋ እየከፈለች ነው። ጽጌሬዳ ነብዩን በመውደዷ ሄለን ነብዩን ወደድኩት እያለች በነብዩ ላይ እየቀለደች ነው። እዚህ ጋር ደግሞ ዮናስ በጽጌሬዳ እየቀለደ ነው። ዮናስ እያበረረ መኪናውን ጽጌሬዳ አልወድህም በግድ ነው የምታገባኝ ስትለው መኪናውን ሊያጋጨው ነው አልኩት። ጽጌሬዳ እየለመነችው ነው። በጣም የሚገርመው ነገር እግዚአብሔርን ነው የምላችሁ፣ የሰው ልጅ ክፋት ግን ምን ያህል እንደሆነ በጣም ነው የሚያናድደውና ነብዩ ዮናስ የሚፈልገው ነብዩንና አባቱን መበቀል ነው። እኔ መኮንንን የቀጠረው ዮናስ ነው ብዬ ነው አሁን እንትን የተረዳሁት ያለሁት። ለምን ሰራተኛዋ እዛ ጋር ሰውየውን እንትን ጥለዋለች፣ አማላ ጥለዋለች። ሰውየውን የሆነ እንትን ውስጥ ወጥመድ ውስጥ አስገብተዋለች። እዚህ ጋር ደግሞ ዮናስ ጽጌሬዳ የነብዩ እንዳትሆን ጽጌሬዳ ጎበዝ ልጅ ጭንቅላቷ ፈጣን ስለሆነ ስለሚያውቅ ማነው ዮናስ ጽጌሬዳን ይዟታል። ጽጌሬዳና ዮናስና ማናት ስሟ ሄለን ጽጌሬዳን በጣም አድርገው ድራማ እየሰሩባት ነው። ጂሏ እያለች አሁን ዘመናዊ ማርዬ ስም አወጣሁልሽ ጽጌሬዳ ብዬ ብላ እየቀለደችባት ነው። ጽጌ እናቷና ሄለን እናት ሲያወሩ የጽጌሬዳ እናት ሰማች። እናትና ልጅ ጅል ናቸው። እናትና ልጅ አይነቁም፣ አንድ አይነቶች ናቸው። ጽጌሬዳ እኮ ሞኝ ናት። ድራማ ሰራውባት፣ ምን አይነት ወጥመድ ውስጥ ገባው ብላ ለእናቷ እያወራች ነው። የሚገርማችሁ የእውነቴን ነው የምላችሁ፣ እውነት አንድ ቀን ትቀጥናለች እንጂ አትበጠስም። እውነቷ መውጣቱ አይቀርም። የጽጌሬዳ እናት አሁን የዚችን ድራማ እየሰማች ነው። ምን ያህል ጽጌሬዳ ላይ እየቀመረችባት እንደሆነ ለእናቷ ስታወራ የጽጌሬዳ እናት ሰማቻት ማለት ነው። ጽጌሬዳ ደግሞ ዮናስ አፈናፍኖ ይዟታል። ለምን ጽጌሬዳ ለዮናስ ልታወራ የፈለገችው ነገር ነበራል። ዮናስ ደግሞ ሊሰማት አልፈለገም። ለምን ዮናስ እዚህ ጋር ላይ ጭንቅላቱ ላይ ድራማ ተሰርቶበታል። ለምን ሞኮንንና እቺ ሄለን ጽጌሬዳ ላይ ድራማ ሰርተዋል። ጽጌሬዳ ከነብዩ ጋር በነብዩ ላይ ቺት እንዳደረገች አድርገውን የነግሯት ያሉት። የእውነት በጣም ነው የሚያሳዝነው። አንዳንዴ እኮ ከሰዎች ብዙ ነገር ትማራላችሁ። እና እኔ በጣም ያሳዝነች ጽጌሬዳ ናት። እነ ነብዩ ምናልባት ነብዩና የዮናስ እንግዲህ ምናልባት ዮናስ ሊበቀል የፈለገው የጽጌሬዳ እናት ከዚህ በፊት ለዮናስ ለነብዩ አባት ምን ብለው ነበረ? ሚስጥሬ ከኔ ጋር የጽጌሬዳ እናት የምታውቀው ሚስጥር አላት። የጽጌሬዳ እናት የምታውቀው ሚስጥር ስላላት የነብዩ አባት የጽጌሬዳ እናት ፈርቶ ጽጌሬዳ ማግባት የተወ ለዚህ ነው። ሚስጥር አለው። ምን እንደሆነ ሚስጥሩ ባይታወቅም የሄለን እናት ባሏን ገለዋለች። የጽጌሬዳ እናት ሚስጥሯን ታውቃለች። የነብዩ እናትም የሆነ ሚስጥር አለው። የጽጌሬዳ እናት ታውቃለች። ይሄንን ሚስጥር ስለምታውቅ የሄለን እናት ጽጌሬዳን እናት መልቀቅ አትፈልግም። የጽጌሬዳ እናት ደግሞ ጅል ናት። ባሏት ነው የምትጓዘው። አሁን ጽጌሬዳ እዛ ጋር ዮናስ አስፈራርቶ በወንጀል በምናምን ነገር አጥብቆ ስለያዛት አገባለሁ ስላለች ሰርግ እንደግሳለን ብላለች። ግን ደግሞ ሄለን የሰራችውን ድራማ ለእናቷ እናቴ ቀመር ቀምሬ ነብዩና ጽጌሬዳን አለያዩዋቸው። ነብዩ ወድሻለሁ አለኝ፣ የፍቅር ጥያቄ ጠየቀኝ አለሽ ለእናቷ ማለት ነው። የጽጌሬዳ እናት ደግሞ በዚህን ሰዓት አሁን እየሰማች ነው ማለት ነው። በጣም የሚገርመው ነገር የሰው ልጅ ክፋቱ ምን ያህል ነው። ምን ያህል ርቀው ነው ሰው የሚሄደው። በትምህርቷ መጡባት፣ በስራዋ መጡባት። ቤት ውስጥ ተጨቁና ነው ያደረችው። አልደላትም። ብቻ ከነነብዩ ቤት ምን ልትፈልግ ምን ልታስቀምጥ እንደሄደች አላቅም፣ ምን ልትወስድ እንደሄደች አላቅም። የነብዩ አባት መኝታ ቤት ገብታ ወረቀት ይዛን የወጣችው ጽጌሬዳ ምን ወረቀት እንደሆነ አላቅም። ብቻ ጽጌሬዳ ልትሰራ የፈለገችው ነገር አለ። ዮናስ ብታገባውም ራሱ ምን አለችው? እኔ እኮ አንተ ሳልወድ ነው አስገድደኝ እያገባ ያለው ልቧ ሌላ ጋር የሆነን ሴት
ስጋዋን ብቻ ብታፈቅሮ ምን ያደርግላታል ብላ ነገረችው። ዮናስ በዚህ ሰዓት ተናደደና ሊያጋጫቸው መኪናውን በኃይል በፍጥነት እየነዳ ሄደ ማለት ነው። እውነቷን ነው። ልቧ ሳይወደው እሱ አስገድዶ የምታገባው ፍቅር ምን አይነት ፍቅር ነው? ጽጌሬዳ በጣም ነው የምታሳዝነው። የእውነት እየተሰራቸው እኔ አሁን 3ቱ ላይ ድራማ እየተሰራባቸው ያለውና በጣም ነው የሚያሳዝነው። እግዚአብሔርን ነው የምላችሁ። የሰው ልጅ ይህን ያህል ርቀት ክፋት ለመስራት ተንኮል ለመስራት ሰው እኮ እኔ አሁን አንድ ሰውን ወድጄ ያ ሰው ባይወደኝ ያንን ሰው ግዴታ የኔ ሁን ብዬ በተንኮል መሄድ ሳይሆን ያለብኝ የምወደው የማፈቅረውን ሰው እንዲመቸው፣ እንዲደላው፣ መልካም ነገር እንዲገጥመው ጥሩ ምኞት ልመኝለት ነው የሚገባኝ። የሱ ደስታ የኔ ነው ብዬ የማፈቅረውን በልቤ ውስጥ ንጉስ አድርጌው ልኖረው ነው የሚገባኝ። ፍቅር እግዚአብሔር ነው። ማፍቀር ማለት ትልቅነት ነው። መፈቀርም ትልቅነት ነው። ልብ ኑሮን ብናፈቅረው አንድን ሰው ልባችን ትልቅ ነው ማለት ነው። ግን ደግሞ እኔ ያፈቀርኩት ሰው የኔ ካልሆነ ብሎ በዚህን ያህል ክፋት በተንኮል የሰው ልጅ አጥምዶ መያዝ በጣም ከባድ ነው። እግዚአብሔርን ነው የምላችሁ። እኔ ጽጌሬዳ በጣም አሳዝናኛለች። ብቻ ጽጌሬዳ ነፃ ትወጣለች ነገ። ግን ነብዩና አባትየው እንዳይሞቱ ነው የፈራሁት። ለምን ተመርዘዋል። ምግቡ በየቀኑ እያበላቻቸው ያለችው መድኃኒታቸውን ቀይራባቸዋለች እቺ ሰራተኛዋ። ይሄ መኮንን የሚባለው ሰውዬ ምን እያደረገ እንደሆነ አላቅም። የእውነት በጣም ክፋቱ ያናድዳል። እኔ ይህንን ሰውዬ አማልዬ በእጄ ባልጥለው ብላ ዝታለች። እንደዛተችውም ደግሞ ያው እያደረገች ነው ልጅቷ ማለት ነው። እና ውዶቼ በጣም ነው የሚያናድደው። እግዚአብሔርን ነው የምላችሁ። እኔ የጽጌሬዳ መጨረሻ ምን እንደሚሆን ጓጉቻለሁ። በእርግጥ ቅን ሰው ሁሌም ቅን ነገር ይገጥመዋል። ጽጌሬዳ ድል እንደምታደርግ ተስፋ አለኝ ብዬ ነው የማስበው። እኔ ለምን ቢገፏትም ታሸንፋቸዋለች ብዬ ተስፋ አደርጋለሁ። እና የምሬን ስነግራችሁ መኮንን የውሸቱን ማለት ነው ለእንትን ለማን ነው ለዮናስ ምን ብሎ ጠየቀው መሰላችሁ? መኮንን ለምንድን ነው ይሄን ያህል ውድ ጓደኛክ ላይ ይሄን ያህል ክፋት የምታደርገው ብሎ ስጠይቀው ምን እንዳለው ታውቃላችሁ? እኔ እኮ ላንተ ነው ጓደኛሞች ሆን ነው እንጂ ለኔ ጓደኛ አይደለም ማለት እሱ። በቃ መኮንን ለበቀል እንደመጣ አሁን ገለጠለት። እኔ ዮናስ ነበረ እያሰራው ያለው ተንኮል መስሎኝ ነበር። መኮንን ራሱ ነው ምን አለው? ለምንድን ነው ይሄን ያህል ክፋት ይሄን ያህል ጥግ ድረስ ሄደ ጓደኛውን ልትበድል የፈለከው ብሎ ሲጠይቀው ዮናስ መኮንን ለአንተ ስንታይ ጓደኛሞች እንመስላለን፣ ግን ጓደኛዬ አይደለም፣ እኔ እሱ አይመለከትም አለው ማለት ነው። ነብዩ ደግሞ የዋህነቱ እና ዛሬ እንጨፍር ብሎ ማነው መኮንን ሲጠራው እኔ ዛሬ አልሄድም ደብሮኛል፣ እኔ ብር የለኝም፣ ማዘር ታማለች፣ ብር ያስፈልጋታል ሲለው ምንድነው ማነው ነብዩ በጣም የዋህ ልጅ ነው። እግዚአብሔር ምን እንዳለ ታውቃለህ? ታዲያ ይሄ ምን ችግር አለው? ንገረኝ፣ ለእኔ እኮ ለአንተ የከበደ ነገር ቀላል ሊሆን ይችላል፣ እኔ እኮ ላደርግልህ እችላለሁኝ አለው። የእውነቴን ነው የምላችሁ፣ ጓደኛ ብለን የምንቀርበውን ሰው ማወቅ ምን ያህል እንዳለብን። እሱ ያ ነብዩ የእውነቱን ነው ጓደኛ መስሎ ይዞት ያለው ቤታቸው አስገብቶት በቃ ከልቡ ከፍቶለት ቤቱን ከፍቶለት አብሮት ነው የሚያድረው፣ አብሮት ነው የሚበላው። ቸገረኝ ሲል ትምህርት ቤት ሄዳ ልጅ ነኝ ሲል ብር እየሰጠው ብዙ ነገር እያደረገለት፣ ይሄ ግን እመቤቴን ነው የምላችሁ መሰሪ ነው። በቃ ይሄን ያህል ክፋት ሂዶ ነብዩን ለማጥቃት ለምን ይሄን ያህል ሄዳ አላውቅም። ለምን ሊገላቸው እንደፈለገ አላውቅም። ሊመርዘው እንደፈለገ አላውቅም። ይሄን ያህል ጽጌሬዳ ይሄን ያህል ስትሆን ለምን ዝም እንዳለ አላውቅም። ግን ነብዩ የልቤ ጓደኛ ነው ብሎ ለመኮንን ነበረ እየነገረው ያለው። ችግሩን ይካፈለኛል ሲያመው እንኳን አባቱን ደብቆት ለመኮንን የነገረው። ግን ደግሞ የህመሙ መንስኤ መኮንን ነው። በጣም ይገርማቸዋል። እኔ ምን ያህል ዘመኑ ምን ያህል ክፉ ሆኗል ግን ማለት ነው። እግዚአብሔርን ነው የምላችሁ። ከጓደኛ ምን አይነት ጓደኛ መቅረብ እንዳለብን መጠንቀቅ እንዳለብን እግዚአብሔርን ምን አይነት ሰው ከዙሪያችን እንዳለ በቁራኛ መከታተል ማየት አለብን። ማን ጓደኛዬ ማን ጓደኛ አይደለም። አሁን ይሄ ጓደኛዬ ልብ ጓደኛዬ ነው ብሎ ሂዶ ይሸረከትለታል፣ ሂዶ ይነግረዋል፣ ያቀርበዋል። እሱ ግን ውስጡ እባብ ነው። እዛ ጋም ደግሞ ጽጌሬዳን ስታያት ለዚቺ ሄዳ በቃ ጓደኛዬ ናት፣ በቃ ቤት አብረን ያደግነው እህቴ ናት ብላ ትሸረከትለታል። ከዚህ በፊት አረገዝኩኝ፣ ነብዩ ደፈረኝ፣ አስረገዘኝ ስትል ንቂት ጽጌሬዳ እውነት መስሏት እኮ ከነብዩ ጋር የተጣላችሁ እኮ ጽጌሬዳ በዚቺ በእንትና በሄለን ምክንያት ነው።
ነብዩ አስረግዞ አልፈልግሽም አለኝ ሲላት ጽጌረዳ ደግሞ ከነብዩ ጋር ገና ፍቅር መጀመራቸው ነበር። እንዴት አንተ እህቴ እኮ ናት፣ አብራው አደጌ ናት እኮ እንዴት አስረግዛት እኔ ጋር መተን ወድሻለሁ አፈቅርሻለሁ ትለኛለህ ብላ ስለሷ ብላ ነው ነብዩን ያስከፋችው። እቺ ግን አሁን ጽጌረዳ ግን ጅል ናት፣ አመነቻት። እሷ ግን ድራማዋን ሰራችባት፣ ባይምሯ ላይ ነገር ቀረጸችባት። ይሄንን ይዛ እየተጓዘች ነው ማለት ነው። እዚህ ጋር ደግሞ መኮንን ሌላ ድራማ እየሰራ የእውነት በጣም ያሳዝናል። እዛ ጋር ደግሞ የነብዩ አባት ያቺን ሰራተኛዋን አምናት ጋሼ እኔ እኮ እንደዚህ ነኝ እያለች እያጃጃለችው ሽማግሌውን ወጥመድ ውስጥ ከተተችው ማለት ነው። ነገሩ ሁሉ ብጥብጥ እያለ ነው። ደግነቱ የጽጌረዳ እናት እቺ ስታወራ መስማቷ ደስ ብሎኛል። የለም ስታወራ መስማቷ በጣም ደስ ብሎኛል። ለምን ጽጌረዳን ታነቃታለች፣ ጽጌረዳ እንድትባንን ታደርጋታለች። ከዚህ በላይ ደግሞ እግዚአብሔር ሚስጥሯን ያዘግዝካትና የጽጌረዳ እናት እንድትከታተላት ያድርጋትና ጽጌረዳ ነፃ የምትወጣበት ከነብዩ ጋር በሰላም የሚኖርበትን ጊዜ አምጣላቸው ላለው ውዶቼ። እውነቴን ነው የምላችሁ የጽጌረዳን ድራማ ብታዩት በጣም ያሳዝናል። እኔ አንዳንዴ በቃ ብዙ ነገር ነው የምንማርበት። አንዳንድ ድራማዎች ብዙ ነገር እንድንማርበት እንድንነቃበት ያደርጉናል። አሁን ከጓደኛ ምን ያህል መጠንቀቅ እንዳለብን ነው እያስተማረን ያለው። እኔ ይሄንን የተማርኩት። ድራማውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አበረታቱኝ። አብረን እንደግ እላችኋለሁ ውዶቼ። እኔ እንግዲህ የተሰማኝን ያስቀመጥኩት፣ እናንተ ደግሞ የተሰማችሁን በኮመንት ሳጥን ስር መጻፍ ትችላላችሁ። ሰላም አምሹልኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በጣም ነው የምወዳችሁ። ቻው 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 ቻው።